የሰዓቱ ወጃውን ተከትሎ ወደ እናንተ የሚቀርበው ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችን ቀዳሚ ይሆናሉ። ሀገራዊ ጉዳዮችን አስቀድመን እንመልከት። ኢትዮጵያ የጤና ቱሪዝም ማዕከል ለመሆን እየሰራች ነው ተባለ። ኢትዮጵያ ዓለም አቀፍ ደረጃውን የጠበቀ የሕክምና አገልግሎት በመስጠት የሕክምና ቱሪዝም ማዕከል የሚያደርጋትን መሰረት እየገነባች መሆኑን የኢትዮጵያና የምስራቅ አፍሪካ ጤና እንክብካቤ ፌዴሬሽኖች ፕሬዝዳንት ዶክተር ማርቆስ ፈለቀ ገልጸዋል። የኢትዮጵያና ምስራቅ አፍሪካ ጤና እንክብካቤ ፌዴሬሽኖች ፕሬዝዳንት ዶክተር ማርቆስ ለኢዜአ እንዳሉት ከሆነ ኢትዮጵያ የሕክምና ቱሪዝም ማዕከል መሆን የሚያስችል አቅም ቢኖራትም በአግባቡ ጥቅም ላይ ሳይውል ቆይቷል። ሆኖም ከቅርብ ጊዜ ወዲህ መንግስት ለሀገር ውስጥና ለውጭ ዜጎች ዓለም አቀፍ ደረጃውን የጠበቀ የሕክምና አገልግሎት በማሟላት ኢትዮጵያን የሕክምና ቱሪዝም ማዕከል ማድረግ የሚያስችል ስራ እያከናወነ መሆኑንም ተናግረዋል። መንግስት የዲጂታል የጤና ስርዓት በመዘርጋት በብቁ የሕክምና ባለሙያዎች የተሟላ የሕክምና ተቋማት የገነባ መሆኑን የተናገሩት ፕሬዝዳንቱ ኢትዮጵያ የሕክምና ቱሪዝም መዳረሻ ለማድረግ የተያዘውን ግብ ለማሳካት የሕክምና አገልግሎት መሳሪያዎችና የሕክምና ግብዓቶችን በሀገር ውስጥ የማምረት አቅምን ማሳደግ ይገባል ብለዋል። በመዲናዋ ከታቀደው በላይ በርካታ ዜጎች የ5 ሚሊዮን ኮደርስ ምዝገባ ተመዝግበዋል ተባለ። በአዲስ አበባ ከተማ በእቅድ ከተያዘው በላይ ዜጎች የ5 ሚሊዮን ኮደርስ ስልጠናን ለመውሰድ መመዝገባቸውን የአዲስ አበባ ከተማ አስተዳደር ኢኖቬሽንና ቴክኖሎጂ ልማት ቢሮ አስታወቀ። በከተማዋ ከ809 ሺህ በላይ ዜጎች የ5 ሚሊዮን ኮደርስ ስልጠናን እንዲወስዱ ለማድረግ ታቅዶ ከ996 ሺህ በላይ ዜጎች ስልጠናውን ለመውሰድ መመዝገባቸውን ቢሮ ገልጿል። እስካሁን ባለው ሂደት ስልጠናውን ለመውሰድ ከተመዘገቡት ዜጎች መካከል ከ742 ሺህ የሚሆኑትም ስልጠናውን በማጠናቀቅ የምስክር ወረቀት ወስደዋል። ኢትዮጵያ በዓለም አቀፍ የዲጂታል ምህዳር ውስጥ ንቁ ተሳትፎና ተወዳዳሪ ለመሆን በዲጂታል መሰረተ ልማትና በዲጂታል ክህሎት እየተዘጋጀች ነው። የዚህ ብሔራዊ ግብ አካል የሆነውን የ5 ሚሊዮን ኮደርስ መርሃ ግብር ሐምሌ 16 ቀን 2016 ዓ.ም በጠቅላይ ሚኒስትር አብይ አህመድ በይፋ መጀመሩም ይታወሳል። በ3 ዓመት ውስጥ በሀገር አቀፍ ደረጃ 5 ሚሊዮን ወጣቶች በኦንላይን የኮዲንግ ስልጠና እንዲወስዱ ዓላማ ያነገበ ነው። ጠቅላይ ሚኒስትር አብይ አህመድ በቅርቡ ባስተላለፉት መልእክት በመርሃ ግብሩ ላይ በ3 ዓመታት ውስጥ ለማሳካት የታቀደውን ግብ ከ2 ዓመት ባነሰ ጊዜ ውስጥ ማሳካት ተችሏል ብለዋል። መርሃ ግብሩ ከ5 ሚሊዮን በላይ ሰልጣኞች ተመዝግበው ከ3 ሚሊዮን በላይ የሚሆኑት ስልጠናውን ማጠናቀቃቸውና የስኬት የህዝብ ቁርጠኝነትና ወሰን የሌለው አቅም ማረጋገጫ መሆኑንም ተናግረዋል። አድማጮች በመከታተል ላይ የምትገኙት ርታ 97.6 ኤፍኤም ነው። ሀገራዊ ጉዳዮችን አስቀድመን አስደመጥናችሁ። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች ስናልፍ ሞሮኮን እናስቀድማለን። በሞሮኮ ፓርላማ የላይኛው ምክር ቤት ውስጥ የሚገኝ የፓርላማ ኮሚቴ የሀገሪቱን የሚዲያ ተቆጣጣሪ የሆነውን የብሔራዊ የፕሬስ ምክር ቤትን እንደገና ለማደራጀት የሚያስችል ረቂቅ ሕግ ማጽደቁን አስታወቀ። በትላንትናው ዕለት ባደረገው የድምፅ የትምህርት የባህልና ማህበራዊ ጉዳዮች ኮሚቴ ረቂቅ ሕግ ቁጥር 0926ን በአብላጫ ድምፅ አጽድቋል። ረቂቁን ለማጽደቅ 5 አባላት ድጋፍ የሰጡ ሲሆን 3ም በተቃውሞ ድምፃቸውን አሰምተዋል። 1 ድምፅ ተአቅቦ የቀረበበት ይኸው የድምፅ አሰጣጥ ስርዓት የወጣቶች የባህልና የኮሚኒኬሽን ሚኒስትር መሐመድ ማህዲ ቤን ሰይድ በስብሰባው ላይ መገኘታቸውም ተሰምተዋል። የኮሚቴው ሊቀመንበር አብዱራህማን ድራይስ እንዳሉት ረቂቁን ማጽደቁን የህግ ድንጋጌዎች ዝርዝር ውይይትን ተከትሎ የህግ አውጪ ሂደቱ በፍጥነት እንዲሄድ ተስፋ በማድረግ ህጉ ተግባራዊ እንዲሆን ተስፋ አድርጋለሁ ሲሉም ተናግረዋል። ማሻሻያውን በፕሬስና በህትመት ዘርፍ ያለውን ወቅታዊ ሁኔታ ለመፍታት አስፈላጊ መሆኑንም አክለው ተናግረዋል። የሞሮኮ ህገ መንግስታዊ ፍርድ ቤት ቀደም ሲል የነበረውን እትም ከገመገመና ብዙ ድንጋጌዎችን ከህገ መንግስቱ ጋር የማይጣጣሙ መሆናቸውን ከወሰነ በኋላ ረቂቁ ህጉ በፓርላማ ተመልሶ መጽደቁን መናገራቸውን ቲአርቲ አፍሪካ ዘግቦታል። በመጨረሻም የአሜሪካ የአየር ኃይል አውሮፕላን ተከስክሶ 8 ሰዎች መሞታቸው ተሰማ። በደቡብ ካሊፎርኒያ የአሜሪካ አየር ኃይል የጦር አውሮፕላን የሆነው ቢ52 ቦምበር ተከስክሶ 2 የቦይንግ ሰራተኞችን ጨምሮ 8 ሰዎች መሞታቸው ተገልጿል። የጦር አውሮፕላኑ በትላንትናው ዕለት መደበኛ ፍተሻ እያደረገ ሳለ ነበር አደጋው የተከሰተው። ኮሎኔል ጄምስ ሄንስ በኤድዋርድስ አየር ኃይል
ኃይል መቀመጫ አሳዛኝ ክስተት ተፈጥሯል። 8 ታላቅ አሜሪካውያንን አተናል። ወታደሮች፣ ንጹሐን ዜጎችና መንግስት ኮንትራት የሰጣቸውም ይገኙበታል ሲሉም ገልጸዋል። ከትናንት በስቲያ በተከናወነው ወይም በደረሰው በዚህ አደጋው ሁኔታ በመጣራት ላይ እንደሚገኝና አደጋው በፍተሻ እያደረገ ስለነበረ የተከሰተ በማለት የተገለጸውም ሁኔታ ዝርዝር ማብራሪያዎችን ለቤተሰቦች እንደሚገለጽ ተቀምጧል። የአየር ኃይል መቀመጫው እንዳለው የመጀመሪያ ደረጃ ሪፖርቶች ከአደጋው መትረፍ እንደማይቻልም አሳይተዋል ነው ያሉት። የሞቱ ሰዎች ዝርዝር ለቤተሰቦቻቸው ከተገለጸ በኋላ ለሕዝብ ይፋ እንደሚሆንም ተመላክቷል። የአውሮፕላን አደጋው ያደረሰው ጉዳት በአየር ኃይሉ ብቻ ተወስኖ እንዲቀር ማድረግ መቻሉም ተገልጿል። ቢ52 የተባለው የጦር አውሮፕላን ለአየር ኃይሉ መቆጣጠሪያ ስርዓት ድጋፍ እየሰጠ እንደነበርና በረራ ጀምሮ ብዙም ሳይቆይ እንደተከሰከሰም ተመላክቷል። የአደጋው መንስኤ ይፋ የሚደረገው ምርመራዎች ከተካሄዱ በኋላ መሆኑም የተገለጸ ሲሆን ይህም እስከ 30 ቀናት ሊወስድ ይችላል ተብሏል። ተጨማሪ ምርመራ ደግሞ እስከ 6 ወራት እንደሚወስድም ኮሎኔል ጄምስ ሄይስ መናገራቸውን ቢቢሲ በዘገባው አስፍሮታል። የኢሳት አጋር ሆነው ከኛ ጋር እየሰሩ የሚገኙ ተቋማት አሉ። ማን እንደ እናት የሚላችሁ እናት ባንክና ራይድ የኢሳት አጋር ሆነው አብረውናሉ። ራይድ በ8294 ፈጣን የትራንስፖርት አማራጭ በመስጠት የሚሊዮኖች ምርጫ ሆኖ ዛሬም ቀጥሏል። ባሉበት ቦታ ሆነው በእጅ ስልኩ ላይ የራይድን አፕሊኬሽን በማውረድ እርስዎ ለሚፈልጉት አገልግሎቶችን ማግኘት ይችላሉ። ከቤተ ዘመዶ ከወዳጅ ጓደኛው ጋር ባሉበት ስፍራ ሆነው የትራንስፖርት አገልግሎት ቢያስፈልጎ እንደየምርጫው የትራንስፖርት አማራጭን በማቅረብ የሚታወቀውና የሚሊዮኖች ምርጫ ራይድ እጅግ ቀልጣፋና ፈጣን ምላሽ በመስጠትም ይታወቃል። እርስዎም ምርጫው ለትራንስፖርት አማራጮ ራይድ አለሎ 8294 አጋራችን ነው። ራይድ ሌላኛው አጋራችን እናት ባንክ ነው። የውጭ ምንዛሪ አገልግሎትን ማግኘት ሲፈልጉ እናት ባንክን ምርጫው ያድርጉ ይሎታል። ከውጭ ተላክ አደራ በእምነት የሚደርስበት ቦታ ከተባለ እናት ባንክ ነው። በውጭ ሀገር ከሚኖሩ ቤተሰብ፣ ወዳጅ ዘመዶቹ የተላከለትን ገንዘብ እንዲሁም በእጆ የሚገኘውን የውጭ ሀገር ገንዘብ በፍጥነት ደህንነቱ ተጠብቆ በእናት ባንክ በኩል ይቀበሉ፣ ይመንዝሩ። በፈጣን አስተማማኝና ዕለታዊ የውጭ ምንዛሪ ተመን አገልግሎታችን ገንዘቦን ላሰቡት ዓላማ ማድረስ ይችላሉ የሚሉት እናት ባንክ ሁሌም ልናገለግለው ዝግጁ ሆነን እንጠብቆታለን። በአዲስ አበባና በክልል በሚገኙ በቀረቡት የባንካችን ቅርንጫፎች ጎራ ይበሉ የሚላችሁ እናት ባንክ ማን እንደ እናት ይህንን ሰዓት በአጋርነት ከኛ ጋር አብሮን እየሰራ ያለ ተቋም ነው። የተወደዳችሁ አድማጮች ትርሳል 97.6 ኤፍኤም ላይ ትገኛላችሁ። አሁን የሰዓቱን የሀገር ውስጥና የባህር ማዶ ዜናዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሀገር ውስጥ ጉዳዮችን እናስቀድማለን። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ዘመናዊ የቤተ መጻሕፍት ስርዓት ለመዘርጋት የሚያስችለውን የጽሑፍ ሀብቶችን ወደ ዲጂታል የመቀየር ሥራ በይፋ መጀመሩን አስታወቀ። በመጀመሪያው ምዕራፍ 20 ሚሊዮን ገጾችን ወደ ዲጂታል የመቀየር ሥራ እንደሚከናወንም ተገልጿል። በማስጀመሪያ መርሃ ግብሩ ላይ የኢኖቬሽን ቴክኖሎጂ ሚኒስትር በለጠ ሞላ፣ የባህልና ስፖርት ሚኒስትር ሸዊት ሻንካ፣ የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት ዋና ዳይሬክተር ሰርጸ ፍሬ ስብሃትና ሌሎችም ጥሪ የተደረገላቸው እንግዶች ተገኝተዋል። የኢኖቬሽንና ቴክኖሎጂ ሚኒስትር በለጠ ሞላ ዘመናዊ ኢትዮጵያን ለመፍጠርና የተሟላ ዲጂታል ኢኮኖሚን እውን ለማድረግ በርካታ ስራዎች እየተከናወኑ እንደሚገኙም ገልጸዋል። ለአብነትም ከወረቀት አሰራር ወደ ዲጂታል የመሸጋገርና የታሪክ ሀብቶችን ወደ ዲጂታል ቋት በማስገባት ለቀጣይ ትውልድ የማስተላለፍ ስራ እየተሰራ ይገኛልን ብለዋል። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት የጀመረው ጉዞም የዲጂታል ኢትዮጵያ 2030 ስትራቴጂ አካል ሲሆን በቀጣይ በሁሉም ዘርፎች ተጠናክሮ እንደሚቀጥል ነው ያነሱት። በቤተ መጻሕፍቱ የሚገኙ የሀገር ሀብቶችን ጠብቆና ተንከባክበው ለቀጣይ ትውልድ ለማሻገር የዲጂታላይዜሽን ስራውን ወሳኝ ማድረግና መሆኑንም ሚኒስትሩ አብራርተዋል። የባህልና ስፖርት ሚኒስትር ሸዊት ሻንካ በበኩላቸው
የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት የሀገር ታሪክ፣ ባህልና ማንነት የተሰነደበት ማዕከል መሆኑን ገልጸዋል። ይህ የተጀመረው የዲጂታላይዜሽን ስራ ታሪካችንን ለቀጣይ ትውልድ በታማኝነት ለማስተላለፍና ማንኛውም ሰው የሚፈልገውን መረጃ በቀላሉ እንዲያገኝም ያስችላል ብለዋል። የእንግሊዝ መንግስት የአቪዬሽን ዘርፉን ለማዘመን ያደረገው የቴክኖሎጂ ድጋፍ የጋራ ደህንነትን ለማረጋገጥ ያግዛል አሉ የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀኔራል ሲሳይ ቶላ። የእንግሊዝ መንግስት የአቪዬሽን ዘርፉን ለማዘመን ያደረገው 25 ሚሊዮን ብር የሚያወጣ የቴክኖሎጂ እገዛ የርክክብ መርሃ ግብርና ጉብኝት በብሔራዊ መረጃና ደህንነት አገልግሎት የአቪዬሽን ደህንነት ዋና መምሪያ ተከናውኗል። አገልግሎቱን በተመለከተ ለመገናኛ ብዙሃን በሰጡት መረጃ ላይ መርሃ ግብሩ በኢትዮጵያ የእንግሊዝ አምባሳደር ዳረን ዌልች የተመራ ልዑካን እንዲሁም የኢትዮጵያ አየር መንገድና የብሔራዊ መረጃና ደህንነት አገልግሎት ከፍተኛ አመራሮች በተገኙበት የተካሄደው። የአገልግሎቱ ምክትል ዳይሬክተር ጀኔራል ሲሳይ ቶላ በዚህ ወቅት እንደገለጹት ድጋፉ በኢትዮጵያና በእንግሊዝ መካከል ያለውን ትብብርና የጋራ ደህንነት የማረጋገጥ አጋር ማሳያ ነው ብለውታል። መርሃ ግብሩ በኢትዮጵያና በእንግሊዝ መካከል ያለውን ዘላቂ አጋርነት የሚያሳይ ወሳኝ ምዕራፍ መሆኑን ገልጸው የአቪዬሽን ዘርፉን ለማዘመን የተደረገው የቴክኖሎጂ ድጋፍ በትብብር ስንሰራ በጋራ ደህንነትና በዓለም አቀፍ ትስስር አውድ የምናሳካቸው ድሎችን ያሳያልን ብለዋል። የአቪዬሽን ደህንነት ስጋት ተለዋዋጭና በየጊዜው እያደገ የሚመጣ የዘርፉ ፈተና ነው። የኢትዮጵያ አየር መንገድ በአፍሪካ ያለውን የበላይነት አስጠብቆ ለመዝለቅ የደህንነት ስጋቶችን አስቀድሞ በማወቅ ማስቀረት ወሳኝ ተልዕኳችን ነው ሲሉም ገልጸዋል። የቴክኖሎጂ ድጋፉም የመፈጸም አቅምን እንደሚያሳድግ አንስተው ኢትዮጵያና እንግሊዝ ትብብራቸውን አጠናክረው እንደሚቀጥሉ አረጋግጠዋል። በተለይ በቢሾፍቱ የሚገነባው አዲሱ የአየር ማረፊያና ሀገሪቱ በፈረንጆቹ 2027 የምታስተናግደው የኮፕ 32 ጉባኤ በተለያዩ አጋርነት ማዕቀፎች የሚገለጹ ወሳኝ ሁነቶች መኖራቸውን አብራርተዋል። ኢትዮጵያ በዓመት እስከ 120 ሚሊዮን መንገደኞችን የሚያስተናግድ በአፍሪካ ግዙፍ የሆነውን የአውሮፕላን ማረፊያ እየገነባች ነው ያሉት ሲሳይ ቶላ ይህ ከአቪዬሽን ደህንነት አንጻር ከፍተኛ ዝግጁነት እንደሚፈልግ ይታወቃልን ብለዋል። ሀገራዊና ዓለም አቀፋዊ ጉዳዮችን እየተመለከትን እንገኛለን። አሁን ደግሞ የሀገር ውስጥ ጉዳዮችን አጠናቀን ከውጭ ወዳገኘናቸው ዜናዎች ስናልፍ ሴኔጋልን እናስቀድማለን። የዓለም አቀፉ የገንዘብ ድርጅት IMF ተልዕኮ በዚህ ሳምንት ወደ ዳካር እንደሚያቀና የተገለጸ ሲሆን ይኸውም ከ4 ወራት ቆይታ በኋላ ከሴኔጋል ጋር ዳግም ውይይት ለመጀመር በማለም እንደሆነም ተመላክቷል። ሴኔጋል እየተባባሰ ባለ የፊዚካል ቀውስ እያሻቀበ በሚገኝ የዕዳ ጫናና አጠቃላይ ኢኮኖሚያዊ ሁኔታዋን በሚመለከት እየጨመረ በመጣው እርግጠኛ ያለመሆን ችግር እየታገለች እንደምትገኝም የIMF ሪፖርት ያመላክታል። IMF እስከ አርብ ድረስ በሚቆየው የዳካር ተልዕኮ ከሴኔጋል ጋር ውይይት ለመቀጠል ሲዘጋጅ እንደ አውሮፓውያን አቆጣጠር በ2026 በየካቲት ውይይቶች ከተቋረጡ በኋላ በሁለቱ ወገኖች መካከል የሚደረግ የመጀመሪያ መደበኛ ንግግርም ነው ተብሏል። የተልዕኮ ዋና ዓላማ የሴኔጋልን የዕዳ ሸክም ትክክለኛ መጠን መገምገም ሲሆን መጠኑም የመንግስት ባለቤትነት ያላቸው ድርጅቶች ጋር የተያያዙ ዕዳዎች ሲካተቱ ከጠቅላላ የሀገር ውስጥ ምርት ማለትም GDP 132 በመቶ ገደማ ይገመታል። የIMF ባለስልጣናት በዓለም አቀፍ አበዳሪዎች ዘንድ ስጋት ያስከተሉትን ግልጽ ያልሆኑ የብድር አሰራሮች እንዳይደገሙ በመንግስት የተዋወቁትን እርምጃዎች እንደሚገመግሙም ይጠበቃል። ውይይቶቹ የሴኔጋልን የቅርብ ጊዜ የፋይናንስ መስፈርቶች በሚቀጥሉት 12 ወራት ውስጥ የዕዳ ክፍያዎችንና የወለድ ግዴታዎችን የመፈጸም አቅምን ጨምሮ በማተኮር ይቀጥላሉ። ባለስልጣናት የመንግስትን የገቢ አፈጻጸም እንደሚመረምሩ እና አሁን ባለው በጀት እየጨመረ ያለውን ጫና ለመቋቋም በቂ መሆንና አለመሆኑን እንደሚገመግሙም ይነገራል። ይህ ግምገማ የተካሄደው ሴኔጋል በቅርብ ታሪኳ ከከባድ የበጀት ቀውሶች አንዱን በምትጋፈጥበት ወቅት መሆኑም ተነግሯል። ለዳካር ኢኮኖሚያዊ ሁኔታዎች እጅግ ፈታኝ እየሆኑ መጥተዋልም ተብሏል። መጀመሪያ ላይ በ5 በመቶ ይገመት የነበረው የእድገት ትንበያ ወደ 2 በመቶ አካባቢ ማሽቆልቆሉም በዘገባው ላይ ተመላክቷል።
በመጨረሻም የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ኢራን ከዩናይትድ ስቴትስ ጋር ባደረገችው ስምምነት የተነሳ ምንም አይነት ሳንቲም ወደ ቴሄራን አይሄድም ሲሉ ተናገሩ። ምክትል ፕሬዚዳንቱ ለፎክስ ኒውስ በሰጡት ቃለ ምልልስ የቀድሞ ፕሬዚዳንት ባራክ ኦባማ ለኢራን ከ1 ቢሊዮን ዶላር በላይ በጥሬ ገንዘብ ሰጥተዋል ሲሉም ከትራምፕ አስተዳደር ጋር አነጻጽረዋቸዋል። ይሁን እንጂ ካታር 300 ቢሊዮን ዶላር ለኢራን ትሰጣለች፣ እንዲሁም 24 ቢሊዮን እንዳይንቀሳቀስ የተደረገ የቴህራን ሀብት ይለቀቃል ስለተባለው ጉዳይ ሲጠየቁ ቫንስ በሰጡት ምላሽ በመሰረቱ ይህ የኢራናውያን ፕሮፓጋንዳ ነው ሲሉ ጉዳዩን አጣጥለውታል። እየሆነ ያለው የተወሰኑ ግለሰቦችን ለሀገር ውስጥ ማህበረሰብ ስምምነቱን በጎ እንደሆነ በተቻለ መጠን ለማሳየት እየሞከርን ነው ሲሉም ምላሽ ሰጥተውበታል። የአሜሪካም ምንም አይነት ገንዘብ ወደ ኢራን አይሄድም፣ 300 ቢሊዮን ዶላር ወይም 24 ቢሊዮን ዶላር ምንም አይነት ገንዘብም ከዚህ ጋር ተያይዞ እንደማይሰጥ መናገራቸው ተሰምተዋል። ይሁን እንጂ ኢራን በስምምነት ውስጥ እንዳስቀመጠችው በተለያዩ ባንኮች የተያዙባትን ገንዘቦች እንዲመለሱና ለሀገር ግንባታ የሚውል የካሳ ገንዘብ መጠየቋ ከዚህ በፊት ይታወሳል። ይሁን እንጂ ግዴታዎችን የሚወጡ ከሆነ ለኢራን ጥቅም ይኖረዋል በማለት ካታር፣ ዩኤኢ ወይም ደግሞ ሳውዲ አረቢያ በኢራን መዋለ ንዋያቸውን ሊያፈሱ እንደሚችሉ ጄዲ ቫንስ መናገራቸውን ፎክስ ኒውስ ዘግቦታል።